ሚካኤል ባለበት ጠላት ዲያብሎስ ከዙሪያችሁ ይሸሻል። ማን ባለበት አልኳችሁ? ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። አሁንም በህይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ፣ ከህይወታችሁ ከመንገዳችሁ ያርቅላችሁ። እንኳን ሚካኤልን ጠርታችሁ የሚካኤል ስዕሉ ካለበት ዲያብሎስ መቆም አይችልም። ለምን ካላችሁ ጥንቱንም ያዋረደልን ጥንት ጠላታችን ዲያብሎስን ያሳፈረልን ማን ስለሆነ? ሚካኤል ብላችሁ ጥሩ። ዛሬ በዚህ ጉባኤ ማን ስለሆነ? ኧረ በደንብ ጥሩት። ማን ስለሆነ? ወጥተህ እስክትገባ የሚጠብቅ ሚካኤል ነው። እልል ብላችሁ አመስግኑት እግዚአብሔርን። ሚካኤል እሱም የመጀመሪያ ይቅር የሚል ከመዓትም የራቀ ለምህረት የሚላክ መልአክ ነው። በቅዳሴያችን ክፍል ላይ ተውቦ ምህረት ለሚካኤል ወብስራት ለገብርኤል፣ ለሚካኤል ምህረት ተሰጠው ይላል። እስቲ ምህረት ተሰጠው በሉ። የእናንተን ጸሎት ወደ እግዚአብሔር ይዞ ይሄድና ልጆቼን ማርልኝ ብሎ በስላሴ ዙፋን ፊት ለፊት ስላንቺና ስላንተ ኃጢአት ስላንተ ለቅሶ አንተ ስላለህበት ሁኔታ ወደ እግዚአብሔር ጸሎትህን ይዞ ልጆቼ ተጨንቀዋልና ጭንቀታቸውን ፍታ፣ ልጆቼ እያለቀሱ ነውና እንባቸውን ጠረግ እያለ ስላሴን ስለናንተ የሚለምን ደግና የዋ መልአክ ነው። ስለ ደግነቱ አክብሮት፣ ስለ የዋህነቱ አመስግኖት እና ቅዱስ ሚካኤል በጥንተ ተፈጥሮው ከኢዮር ኃይላት በተባሉ ነገደ መላእክት ላይ ተሹሞ ነበረ። ሳጥናኤል የተባለ መልአክ በካደ ጊዜ እግዚአብሔር ባወቀ፣ አንድም ሳጥናኤል በካደ እግዚአብሔር ፈጣሪ ዓለማት ሆኖ ሳለ እኔ ፈጠርኳችሁ ብሎ ዲያብሎስ እግዚአብሔር ላይ ባመፀና በካደ ጊዜ በትህትናው፣ እስቲ በትህትናው በሉኝ፣ ቀጥሎ በደግነቱ በሉኝ፣ በ99 ነገደ መላእክት ላይ አለቃ ሆኖ ተሾሟል። ትሁት ነው የናንተ አባት ሚካኤል በትህትናው። ይሄ ብቻ አይደለም፣ ቀጥሎ በደግነቱ ይላል። ደግ ነው ሚካኤል። እስቲ ደግ ነው በሉኝ። እስቲ በደንብ ደግ ነው ሚካኤል በሉኝ። እኔ ባለፈው ነግሬያቸዋለሁ። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ? ደግ ነው በሉ እስቲ። እስቲ ስለ ደግነቱ በደንብ አክብሩታ። በጣም የሚገርማችሁ ከፍጥረት ከእመቤታችን ከቅድስት ድንግል ማርያም ቀጥሎ እንደ ሚካኤል ያለ ደግ የለም።